ሰላም ሰላም የነፂ ብሎግ ተከታታዮች እንደምናችሁ፣ እንኳን አደረሳችሁ ለደብረ ታቦር ለቡሄ በዓል። እንግዲህ ለደብረ ታቦር ሙልሙል ለመጋገር ኮባ ገዝቻለሁ። የሁላችሁ ኮባውን አጥቤዋለሁ። እንደዚህ በደንብ አድርጌ ጽድት ያለ ቆንጆ ኮባ ነው ያገኘሁት። በጣም ደስ ብሎኛል እና ወደ አቦካኩ እንሂድ። እሺ አሁን ግባቱን አሳያችኋለሁ። የቡሄ ሙልሙል መስሪያውን ማለት ነው። እዚህ ጋር እንደምትመለከቱት አለ። ይሄው እንግዲህ በማሽን ነው ማቦካው። ይሄን ይመስላል። እሺ እዚህ ጋር አንድ የሾርባ ማንኪያ ጨው፣ አንድ የሾርባ ማንኪያ እርሾ ይሄ ነው። ኦኬ ከዛ ጥቁር አዝሙድ እንትን ብየዋለሁ፣ ፈትጌዋለሁ የዱቄቱ እንዲወጣ የጣዕሙ እንዲወጣ ብዬ። ከዛ የ1 ኪሎ ኦል ፐርፐስ ፍላወር ዱቄቱ ማለት ነው። ከዛ እዚህ ጋር ለብ ያለ ውሃ፣ እዚህ ጋር ዘይት አለኝ። እንግዲህ ይመስላል። ስኳር አላረኩም። ቆይ ስኳር ላስገባ። ይሄው እዚህ ጋር ስኳር ይሄ የሾርባ ማንኪያ 3 ነው ያረኩት። አለመጨመርም ትችላላችሁ። ይሄን ይመስላል። አሁን ወደ አቦካኩ እንሄዳለን ማለት ነው። እና ሌላው ደግሞ ይሄው እነፋዋለሁ። መነፋት አለበት። በዚህ ከማቡካቴ በፊት እዚህ ውስጥ ከመጨመሪ በፊት ነፍቼ አዘጋጅቼ ያሳያቸዋለሁ ማለት ነው። ከዛ እናቦካዋለን። ይሄን ይመስላል። እሺ ይሄው ነፍቼዋለሁ። ዱቄቱን 1 ኪሎ ነው ያደረኩት። ከዛ ይሄው የታሻውን የታሻውን ጥቁር አዝሙድ ጨምራለሁ። ከዛ 1 ሾርባ ማንኪያ እርሾ፣ 1 ሾርባ ማንኪያ ጨው፣ ከዛ 3 ማንኪያ ስኳር አድርጋለሁ። ከዛ እንቀላቅለዋለን ማለት ነው። እንደዚህ ከቀላቀላችሁት በኋላ ከዛ ዘይት በቃ ይሄን ግማሹን ያደረኩት፣ የዚህን ግማሽ ሁሉንም ማድረግ አይጠበቅብንም፣ ዘይት እንዳይበዛ። ውሃው ያው ለብ ያለ ውሃ ነው። እሺ የሁሉንም ግብአቶች ጨምሬያለሁ በደረቁ ማለት ነው። ከዛ እንደዚህ አንዴ በደረቁ እንትን ካልኩት በኋላ ውሃ ጨምራለሁ ማለት ነው። ለብ ያለ ውሃ ይሄው እንደዚህ እያቦካሁት ነው። በደንብ እስኪላላ ድረስ አቦካዋለሁ። እስከ መጨረሻው ተከታተሉኝ። የነፂ ብሎግ አድናቂዎች እንግዲህ እያቦካው ነው። ያያችሁት? አሁን ልክ እንደዚህ ስሙዚ ሲሆን አያችሁት? ልክ እንደዚህ ሲሆን በቃ ይበቃዋል። አሁን አወጣጥቼ ኩፍ እንዲል ከድኛ አስቀምጠዋለሁ ማለት ነው።
ተመልሼ መጣሁ። ጠብቁኝ። ሶስት ቁጥር ላይ ነው። እሺ በሶስት ቁጥር ነው እንትን ያልኩት። በደንብ እንትን ካላችሁ እስከ 5 ማድረግ ትችላላችሁ። በእጅም ማብካት ይቻላል፣ ግን እንደዚህ ስሙዝ እስኪሆን ድረስ እሺ። በእጅ የምታቦኩት ማለት ነው የሚጣፍጥ እንዲሆን። የምመጋግረው እንግዲህ እንደዛ ነው። በእጅም አብኩቼ እጋግራለሁ፣ ያው ማሽን ስላለ ብዬ ነው እንጂ። እና ይህን ይመስላል። አሁን አሳያችኋለሁ። ከዛ 2-3 ኩፍ ካለ በኋላ ነው የምንጋግረው ማለት ነው። ከዛ ይሄው እንደዚህ ውሃ አሁን ከማሽኑ አውጥቼዋለሁ። ትንሽ ውሃ እንትን አድርጌ እንደዚህ አሸታ አድርጌ በቃ ከድኛ አስቀምጠዋለሁ ማለት ነው። ይሄን ይመስላል። አሁን እከድነዋለሁ። ይሄው ግን ትንሽ ዘይት እጃችሁ ላይ አድርጉና እንዲለጥላችሁ እንዲሆንላችሁ በዘይት አላቁት እጃችሁን። ከዛ እንደዚህ ሸፍኜ 2-3 ኩፍ ካለ በኋላ አጋግር። ይሄው እንደዚህ ኩፍ ብሏል ዳባችን። የዳባችን ሊጥ እንደዚህ ኩፍ ብሏል እንደምትመለከቱት። የነፂ ብሎግ ተከታታዮች እንግዲህ ለድምጼ ቀነሳ ይቅርታ እንጠይቃለን። ድምጽ ብዙ ማሰማት ስለማልችል ነው በቀረጻ ሰዓት ይቅርታ። እና እንደዚህ 2-3 እንደዚህ ኩፍ ካለላችሁ በኋላ በቃ 3 ቢያንስ ኩፍ ካለ ወደ ጋገራው እንሄዳለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከተሉን። ይሄንን ይመስላል የነፂ ብሎግ ተከታታዮች። ይሄው ይሄንን ይመስላል። እንደዚህ መሸፈኛውን አንስተነዋል። ይሄው እንደዚህ አድርጌ መልሼዋለሁ። ወደ ታች ወርዷል ማለት ነው። እንደምትመለከቱት የነፂ ብሎግ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከተሉኝ። የቡሄ ዳቦ ይሄን ይመስላል። አሁን ወደ ጋገራው እንሄዳለን። እንኳን አደረሳችሁ ለደብረ ታቦር እያልኩኝ የነፂ ብሎግ አድናቂዎቼ አበረታቱኝ። እንዴት ነው ደብረ ታቦር እናንተ ጋር? ሌላ ጊዜም ድጋሚ ስሪልን አልገባልም ካላችሁ ድጋሚ ሰራላችኋለሁ። ስለደከመኝ ነው ማሽን። እሺ የነፂ ብሎግ ተከታታዮች አሁን ወደ ጋገራው እንሄዳለን ማለት ነው። አሁን አሳያችኋለሁ። እንግዲህ ቆራርጫዋለሁ። ይሄንን ለሁለት አካፍየዋለሁ። እንደዚህ አሁን ይሄን አንድ ሙሉ ነው ማረግበት ማለት ነው። እና ይሄን እንዲህ እናደርገዋለን። ትንሽ ዘይት፣ ይሄው ዘይት ትንሽ እጄን እየቀባው እኔ እንደምጋግረው ነው እንግዲህ ማሳያችሁ። እንዲህ አድርጌ ውሃም ኢትዮጵያ ሲጋግሩ ውሃ እናቶች ውሃ እጃቸውን እየነከሩ ነው የሚጋግሩት። እኔ ግን ያው እንዲጣፍጥ ብዬ ብስኩት ያው እኔ የምጋግረው ሙሉ እንዲያደርግና እኔ ስጋግር ማለት ነው። ይሄ ኮፍ ሲል አሁን በጣም ሙልት ይላል። እንደዚህ እንሸፍነዋለን ማለት ነው። ሌላ ኮባ እናመጣለን። ይሄ ትሪው እንደዚህ ብራውን የሆኑ ትሪው እንደዚህ ኮባው ነው ያጠቆረብኝ እና እንደዚህ ያደረገ እንኳን ያደረሳችሁ በድጋሚ
ለደብረ ታቦር ኮቦ በጣም ተልቋል። ላሳነሰው ወይስ ሙሉ ምን አውቄ እኔ ትንንሽ ሲሆን ብዙም አልወድም። ለምን እንደሆነ ባላውቅም ይኸው እንደዚህ አድርጌ የነፂ ብሎግ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሁን ይሄ እንደዚህ ይሞላል። ለዚህ ነው እኔ ኮባውን ትልቅ የማደርገው በደንብ ሽፍን እንዲያደርገው የኮባው ጣዕም እንዲመጣ ማለት ነው። እንዲሽፍን ሲል የኮባው ጣዕም ይመጣል ማለት ነው። ይሄንን ጨረስን። አንድ ጨረስን። እዚህ ጋር ማለት 5 ደቂቃ ካረፈ በኋላ ነው እሺ የምንጋግረው። ኦቨን ውስጥ የምንከት ማለት ነው። አብራችሁን ሆኖ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የነፂ ብሎግ ተከታታዮች አመሰግናለሁ። እሺ ደግሞ በኬክ መጋገሪያ ነው ያደረኩት። እቺ ስፔሻል ሙልሙል ናት። እቺ ስፔሻል ሙልሙል ለስፔሻል ሰው ስቀልድ ነው እና እቺን በኬክ እንትን ያደረኳት የኬክ መጋገሪያው ቅርጽ ይዞ እንዲወጣ እና እንዲሸፍን እናረጋታለን። 5 ደቂቃ እረፍት መስጠታችሁ እንዳትሉ እሺ። 5 ደቂቃ እንዲኮፍ ሲመጣ ኦኬ። ከዛ ወደ ኦቨን ትከቱታላችሁ ማለት ነው። መካከለኛ ሙቀት አድርጋችሁ በጣም የጋለ እንትን ውስጥ እንትን እንዳታረጉት፣ ቀስ እያለ ሲበስል ማለት ነው። ከዛ 20 ደቂቃ ይበስላል። በ20 ደቂቃ ታወጡታላችሁ ማለት ነው። ይሄው እንደዚህ አስገብቼዋለሁ 20 ደቂቃ እሺ። ዲስክሪፕሽን ላይ አስቀምጥላችኋለሁ ሁሉን ነገር እሺ። ይሄው የነፂ ብሎግ ተከታታዮች እንደምትመለከቱት ሙላችን አልቋል። ይሄንን ይመስላል። በጣም ውስጡ ባዶ ነው። በቃ ይሄንን ይመስላል። ይሄው እንኳን አደረሳችሁ ለደብረ ታቦር በድጋሚ። በጣም ትኩስ ነው። እንኳን አደረሳችሁ ለመላው የኦርቶዶክስ የተዋህዶ ልጆች እንኳን ለደብረ ታቦር አደረሳችሁ እላለሁ። ይህን ይመስላል። ሞክሩት፣ ስሩና ሞክሩት። የነፂ ብሎግ ተከታታዮች ይህን ይመስላል። እኔ አውቄ ነው ትልልቅ ያደረኩት። እሺ በዓል መልካም የቡሄ በዓል ይሁንልን ለሁላችን። አመት ያድርሰን እላለሁ። ሰላም ሁኑ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የነፂ ብሎግ ተከታታዮች የቡሄ ዳቦችን ይመስላል። ይህ ነው እና ክበሩልኝ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ አመሰግናለሁ። ባይ ባይ። በቀጣይ ልሰራላችሁ የምትፈልጉትን ደግሞ ዲስክሪፕሽን ላይ ኮሜንት ላይ እንትን በሉ አስቀምጡልኝ። የዚህን አሰራር ዲስክሪፕሽን ላይ አስቀምጥላችኋለሁ። በጣም ነው የሚጣፍጠው እና ስሩና ቅመሱት። የቡሄ አሰራር ማሽን ባይኖራችሁ በእጃችሁ እንዳልኳችሁ በእጅ ማብኳትም ይቻላል። ይኸውና መልካም ቡሄ። ቀደም ስፔሻል ያልኳችሁ ይሄ ነው። ይሄ ማለት ነው በኬክ መጋገሪያ የጋገርኩት። ይሄ እንደምታዩት ይሄን ይመስላል።